ፍራንክ ነው አሰራር ስለዘረጋን ሩዝ የሚበሉትን ብቻ ነው እየሄድን እንመጣ። ጠብቀኝ ምሕረት ነውና በምስጋና ወደ ቤት ልግባ። ሰላም እንዴት ናችሁ? ውድ የኑናቲ ቤተሰቦች፣ ዛሬ በዚህ ሳምንት በጣም አነጋጋሪ የነበረው የፕራንክ ቪዲዮ ይዤላችሁ መጥቻለሁ። እንደምታውቁት የፕራንክ የሚባለው ነገር ከመጣ ወዲህ በጣም ብዙ ነገር እየተበላሸ ነው። በባልና ሚስት በጓደኛሞች እና በተለያዩ ሰዎች የነበረው መልካም ግንኙነትም በዚህ ምክንያት እየተበላሸ ነው የሚገኘው ማለት ነው። ከዚህም አልፎ የአንድ ማህበረሰብ ስርዓትና ባህል ያልጠበቀ እነዚህ ሶሳይታል ኖርምስ የምንላቸው ነገሮችን በሚያፈርስ መልኩ ነው እየተሰራ ያለው ማለት ነው። ለመሆኑ ፕራንክ ምን ማለት ነው? ማን ጀመረው? የት ሀገርስ ተጀመረ? የሚለውንም በዚህ ቪዲዮ አብረን የምናየው ነገር ይሆናል ማለት ነው። እስከ መጨረሻው ብትመለከቱት እየተዝናናችሁ ቁም ነገርን ታገኙበታላችሁ። ቻናልን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩት። ወደ ቪዲዮ። እንግዲህ እንዳልኳችሁ በዚህ ሳምንት ብዙዎችን ያነጋገረ አንድ የፕራንክ ቪዲዮ ነበር። አይታችሁት ከሆነ የብዙ ሰው ኢንጌጅመንት ነበረው። ቪዲዮ ኢን ሚሊየንስ ነው የታየው። አሁን አሳያችኋለሁ። ብዙዎችን ያስገረመበት ምክንያት ፕራንክ የማድረጉ ሁኔታ ሳይሆን የሰውየው ሪአክሽን ወይም ምላሽ ነው ብዙዎችን ያስገረመው ማለት ነው። እስከ አንዴ ተከታትለነው እንምጣ ቪዲዮ። ሃይ ጋይስ፣ ዛሬም ፕራንክ አለኝ። እዛ ጋር ማላውቀው ሰው አለ፣ ሄጂ ስሟለሁ። ከዛ ሪአክሽን እናያለን። እስከ መጨረሻው አሳያችኋለሁ። እኔ ግን እዚህ ላይ በጣም የገረመኝ ነገር የሰውየው ሪአክሽን እንዳለው ነው። የካሜራማኑ ግን በጣም ነው የገረመኝ። ሴትዮዋ ስትመታና ሰውየው ስሜታው ሲሆን እሱ ግን መቅረጹን አላቆመም። ልጅቷ ሌላ ጉዳት ላይ ብትገባ ምን መቅረጹን የሚያቆም አይመስልኝም። ባይዘው ይህ ነገር አስተውላችሁ ከሆነ አይደለም እነዚህ ተዘጋጅተው ለመቅረጽ መጥተው ምናልባት መንገድ ላይ ስታልፉ የሆነ ችግር ቢፈጠር ሰው ሁሉ ወደ ካሜራ ነው የሚሮጠው። ሰውን ቢጎዳ ቢሞት ቢቆስል አንዳች አይመለከተው፣ ሁሉም ወደ ካሜራ ነው። ለመሆኑ ፕራንክ ምን ማለት ነው? ማንስ ጀመረው? የት ሀገር ተጀመረ? የሚለው ትንሽ እንመልከት። ለመጀመሪያ ጊዜ ፕራንክ የተጀመረው አለን ፈንት በሚባል አሜሪካዊ የቲቪ ፕሮግራም ነበር። በ1947 እንደ አውሮፓውያን አቆጣጠር የተጀመረው ማለት ነው። ፕሮግራሙ የተጀመረው በሬዲዮ ነበር። ከዛ ቀጥሎ ግን በ1948 ላይ ካንዲድ ካሜራ የተሰኘ የፕራንክ የቲቪ ፕሮግራም አሜሪካ ውስጥ ፈጠረ ማለት ነው። ዓላማው ሰዎችን ማዝናናትና የሰው ልጅ ካሜራ መኖሩን ሳያውቅ ባልተጠበቀ አጋጣሚ ውስጥ ሲገባ የሚያሳየው እውነተኛ የሰው ልጅ ባህሪ ለማጥናት ነበር። እዚህ ላይ ልብ ማለት ያለብን ማዝናናት ሲባል ከካሜራ ጀርባ ያለው ህዝብ ብቻ ሳይሆን ፕራንክ የሚደረገው ሰውየውም ራሱ የሚያዝናና ፈታ የሚያደርግ ነገር ነው ትክክለኛ ፕራንክ ማለት። በሀገራችን እየተደረገው ያለው ነገር ግን አይደለም ማዝናናት ይቅርና ነውር የሆነውንና ያልሆነውን መለየት አቅቶን በጣም የሚያሳዝን የሚያስደነግጥ ልብ የሚሰብር በቃ ወላጆች ላይ ሳይቀር ትልልቅ አባቶች በእድሜ የገፉ ሰዎች ላይ ሳይቀር ፕራንክ እየተባለ እየተደረገ ያለው ነገር እያያችሁት ነው። ስለዚህ እዚህ ላይ በጣም ጥንቃቄ የሚያስፈልገው ጉዳይ ነው። ባይዘው ይህ ነገር እንዲህ ከቀጠለ ሌላ ነገር መፈጠሩ አይቀርም። እስኪ አሁን ደግሞ ሌላ ቪዲዮ እንመልከት። በእርግጠኝነት ቪዲዮ አዝናኝ ነው፣ ግን ደግሞ ሙሉ በሙሉ እውነት ከሆነ አንድ ደባሪ የሚያደርገው ነገር አለ። ባይዘው ቪዲዮ እንመልከተውና እናንተም የራሳችሁ አስተያየት ታስቀምጡበታላችሁ ማለት ነው። ሄሎ፣ ጤና ይስጥልኝ። ወይዘሮ ገነት በዳሳ ሽንት ቤት እንዲመጠጥ ተመዝግበው ነበረ። አዎ አስመዝግቤ ነበረ። ምንድነው እስከ እንመጣለን ብላችሁ አልነበረም እንዴ? ትናንት እኮ መተን ነበርና ስንደውል አላነሳችሁም እንዴ? ቤቴን ሁሉ እስከሚያጥለቀልቀው ድረስ እናንተ የት ነው ያላችሁ? ስንት ጊዜ ነው? ስንት ጊዜ ሆነኝ? እሺ እሺ። እኔ እዚህ ላይ በጣም የሚያስገርመኝ ነገር ምን መስላችሁ? እውነት ይሁን አይሁን አሁን ማንም አያውቀውም። ይሄ ፕራንክ እውነተኛ ነው ወይስ አይደለም የሚለውን ማለት ነው። ግን ትክክለኛ ከሆነ ግን መረጃው ራሱ ከየት እንደሚያመጡት ነው በጣም የሚገርመኝ። ከስልክ ቁጥር ጀምራችሁ አሁን እኚህ እናት ሽንት ቤት ለመምጠጥ ተመዝግበው እንደነበረ እና ተራ እየጠበቁ እንደሆነ ማንድ ነገራቸው በጣም ነው የሚያስገርመኝ ማለት ነው። እሺ ሄሎ፣ አቤት
እኔ ቆይ አሁን አንዴ ደውልላት ብሎኝ ነው። አንዴ መጣጩን ታወሪዋለሽ። እዚህ መጣጩ ነው ጭራሽ መጣጩን ነው ያለው። እንግዲህ መጣጭ ማለት ራሱ መኪናውን ሽንት ቤት ውስጥ ገብቶ የሚመጣው ማለት ነው። ሄሎ ወይዘሮ ገነት ለምን ስራ ስርዓት አይኖሮትም? እኛም ስራችንን እኮ ነው የምንሰራው። ጎም የእናንተ ሽንት ቤት ሰፋ ስለሚል ቤተሰብ ብዙ ስለሆነ ብለን ነው። እንደውም አዲስ አሰራር ስለዘረጋን ሩዝ የሚበሉትን ብቻ ነው እየሄድን እንወጣው። እንጀራ ስለምትበሉ የእናንተ ሽንት ቤት ቶሎ ነው የሚሞላው። ለዛ ነው አሁን እዚህ ላይ የተደወለባቸው እናት ወይ ከነሱ ጋር አብረው እየሰሩ ነው ወይ ደግሞ ሌላ ልጅ እየተወነች እንደሆነች ነው እኔ ኤክስፔክት ማድረገው። አለበለዚያ ይህ ነገር እውነት ከሆነና ያቺ እናት በትክክል ተደውሎባት እንደዚህ እየተባለች ከሆነ ደግሞ ትንሽ አስቸጋሪ ነው የሚሆነው ማለት ነው። እናንተ በዚህ ዙሪያ ያላችሁ ሐሳብ አስተያየት ማስቀመጥ ትችላላችሁ። እስኪ አሁን ደግሞ በሶሻል ሚዲያ ያገኘሁት አንድ የሰርፕራይዝ ፕሮግራም ላሳያችሁ። ጠብቀኝ ምሕረት ነውና በምስጋና ወደ ቤት ልግባ ልሰዋል የከንፈሬን መባ በኑሮ መስመር በሕይወት ጎዳና እድል ፈንታዬን የምታቀና ስፈራ በትር ስዝል ምርኩዜ ተቀኘውል ባሰብከው ጊዜ። ለምንድነው ይህ ቪዲዮ ያመጣሁት? በአጠቃላይ የፕራንክ ይዘትም እንደዛ ብናደርገው ለማለት ነው። ሰዎችን የሚያስደነግጥ የሚያሳዝንና ልብ የሚሰብር ነገር ከመስራት እንደዚህ በደስታ ስሜታዊ የሚያደርግ ነገር ብንሰራ ለማለት ነው። በአጠቃላይ በተለይ ፕራንክ የሚባለው ዙሪያ የምንሰራ ሰዎች በጣም መጠንቀቅ ነው ያለብን። ሰው ሁሉ በዚህ ፕራንክ ምክንያት ስሜታዊ ሲሆን የሚያደርገው ነገር ምንም አይታወቅምና በጣም መጠንቀቅ አለብን ለማለት ነው። ቀጣይ በሌላ አዲስ ነገር እስከምንገናኝ ደህና ሁኑ። ይመቻችሁ።